የጥፋት ነጋሪት ጉሰማ በዘመነ ኦባማ በአሜሪካ ጉድ ተሰማ። ታላቅ የጥፋት ነጋሪት ጉሰማ በእኩልነት ጦስ አድርጎናል ከእንስሳ ድናንስ። የኦባማ ጥቁረቱ አስቀያሚነቱ አሁን ነው የታየኝ ጥላሸቱ። ዛሬ የቀባው በሀገሪቱ የበቀላ እርምጃ ንዴቱ የዚያ የባርነቱ ያሁኑም ይዘቱ ለነጻነት መሞቱ ነው ባርነቱ ለነጻነቱ። ለኔ አሁንም ኦባማ ባሪያ ነው ሰውን በህግ አሳስሮ እንስሳ ያስደረገው። እውነትም ከእንስሳ እኩል ነን እንደነርሱ በደመ ነፍስ ከተዳራን። የነርሱ ነፍስ በደስታ ስትደቃ የኔ ግን ነበረች በሐዘን ሲቃ። ይህ የጥፋት ነጋሪት ጉሰማ ነው የዓለምን መጨረሻ የሚያሰማ ነው የአሜሪካን መጨረሻ የሚያሰማ። የአሜሪካው ከፍተኛ ፍርድ ቤት ዝቅ አድርጌዋለሁ በፈረደው ፍርድ በእውነት። አይ ስልጣኔ እንዴት የተፈጥሮን ህግ ያማግጡታል በሰው ሰራሹ ህግ በማባለግ። በድምጽ ብልጫ እንደምን ይለወጣል ቀይ ወጥ ወደ አልጫ። በፍላጎት ብዛት ውሸት አትሆንም በእውነት። በተፈጥሮ ህግ የማይመራ እስኪ ያሳየኝ ፀሐይ ያበራ። ሲፈልግም ያጥፋት ጨለማም ያድርጋት። ደግሞ አለማፈራቸው ባንዲራዬን አርማ ማድረጋቸው። ቀስተ ደመናችን ድንግል ማርያም ተስፋችን ነችና ለዘላለም የአስራት ሀገሯን ትጠብቃት ኢትዮጵያ። ብዙ ተባዙ ሆኖ ሳለ የጌታ ትእዛዙ በዓለማችን ላይ በህዝብ ብዛት ባለጸጋዎቹ ተቸግረናል በማለት ይሄው አደረጉት አንዱ መፍትሄያቸው ግብረ ሰዶማዊነት። ልጅ አለመውለድ ራስን አለመተካት። ይህ ቀላል ትውልድ አልቻለም መውለድ መክበድ። በእውነት የኦባማ ጥቁረት ነው አሜሪካ ላይ የጣለባት ጽልመት። ለተፈጥሮ ህግ ጥብቅና የተፈጥሮ ባለቤት ራሱ አለና ያሳየናል የተፈጥሮን ህግ የበላይነት እንደሚያይል ከአሜሪካው ከፍተኛ ፍርድ ቤት። የኔስ ከፍተኛ ፍርድ ቤት ያለ ነው በሰማያት በድምጽ ብልጫ የማይሰራበት ፍትህ ርትዕት የነገሰባት ሁሉም እንደየሥራው የሚፈረድበት። አይ ኦባማ ይፎክር ይሆናል ታሪክ ሰራው ብሎ ታሪክ አበላሽቶ ታሪክን በድሎ። ስልጣኔ አለለም ይህንን እንስሳነት የማይስማማ ነው ለእኔ ሰውነት። ዳይፐር ተሸክሞ በቦርሳ ከመዞር ምን ነው ቀድሞውንስ ቢቀር ባይነወር ከሰውነት ወጥቶ እንደ እንስሳ መኖር። ደግሞ ፖለቲከኛቸው የነውሩ ዘመቻ ቅስቀሳቸው ሞክሩት ማለታቸው ይሄ ነው ለነርሱ የሞት ሞታቸው በዘር ማጥፋት ወንጀል የሚያስጠይቃቸው። ግብረ ሰዶማዊነት ወንጀል ነው የዘር ማጥፋት የሚያስጠይቅ በላይኛው ፍርድ ቤት። ይህ ሁሉ መሆኑ ምንም ባይደንቀንም ግድ ነውና ትንቢቱ ሊፈጸም። አንተ ግን ጸንተህ ኑር እስከ ዘላለም ተመራ በተፈጥሮ ህግም። እባካችሁ ግብረ ሰዶማውያን አንድ አይደለምና አምላካችን አይፈቅድምና ሰማያዊ ህጋችን እንዳትመጡ ብላችሁ አጋቡን። የለምም ስርዓት ለእናንተ የሚሆን የአምልኮት ቤታችሁም ይለይ ምድራዊ ስለሆነ የሌለ በሰማይ
ምድራዊ ስለሆነ የሌለ በሰማይ። ኤርምያስ ዮሐንስ ሳንዜ ካሊፎርኒያ ሰኔ 30 2015 እኩለ ቀን ተጻፈ። በአሜሪካው ከፍተኛ ፍርድ ቤት የተመሳሳይ ጾታ ጋብቻ መፈቀድ ምክንያት የተሰማኝን ታላቅ የሐዘን ስሜት ለመግለጽ የጻፍኩት ነው።